لا إله إلا الله إلا الله وأشهد وأشهد أن محمدا أن محمدا عبده ترجعشي عبده ورسوله ورسوله كالله بستكر كالله بستكر بحقنا بأونت بحقنا بأولاد የሚመለክ አምላክ እንደሌለ መሰክራለሁ። የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ። ከብዙ ጊዜ በኋላ ከብዙ ትምህርቶች በኋላ ሙስሊም ሆነሻል። በልብሽ አመንሽውን በአፍሽ መስክረሻል። አይ ባል ትናንትና ደውሎ አንዴት ህሰል ማለት ስላለኝ ወይ አንቺ ከሆንሽ ብዬ ነበር። ማሻአላ በቃ እሺ፣ ጥያቄሽን ማቅረብ ትችያለሽ። እሺ፣ መጽሐፍ ቅዱስ ላይ እንዳነበብኩት ከሆነ ኢየሱስ የተናገረለት ለእግዚአብሔር ነውና እናንተ ደግሞ የምታምኑት አላህ ነው። እዛ ላይ ተናግሯል። ኢየሱስ አታምልኩኝ ብሏል። እኔ ክዳችኋለሁ ብሏል። አንብቤዋለሁ እና ማለት የፈለኩት መሰለክ አላህና እግዚአብሔር እናንተ እንዴት ነው የምታስቡት? ማለት አሁን እኔ ሰበከው አምላክ እግዚአብሔር ብዬ ካመንኩኝ እናንተ ደግሞ አላህ ነው የምትሉት እና እናንተ ስለ እግዚአብሔር ምንድነው የምታስቡት? እሱን ነገረኝና ከዛ ሰልማለሁ ኢንሻአላህ። በመጀመሪያ ውሻው እየጮኸ ነው። ሜቢ ከረበሻችሁ አፉ በሉኝ እሺ። የሰፈር ውሻ ነው። ኸይር። እግዚአብሔር ማለት ትርጉሙ የዓለም ጌታ፣ እግዚ ማለት ገዢ ማለት ሲሆን ብሔር ደግሞ ዓለም ወይም ደግሞ ሀገር ማለት ነው። የሀገር ጌታ የሚል ነው። አላህ የሀገር ጌታ ነው፣ የዓለም ፈጣሪ ነው ከሆነ አዎ አላህ እንዴ እሺ የዓለም ፈጣሪ ነው። ማስረጃ ካለን ደግሞ ሱራ 1 ቁጥር 1 ምንድን ነው የሚለው? ያጀማ እንግዲህ አፉ በሉኝ እኔ ራሱ ከበደኝ። እንደዚህ ይላል፣ ምስጋና ለዓለማት ጌታ ይሁን ለሆነው አለ። አላህ የዓለማት ጌታ ነው። ኦኬ የዓለማት ጌታ ቢሆንም ግን ስሙን የዓለማት ጌታ እንለው። ምሳሌ እኔ ኢምራን ዳዕዋ የሚሰራው ቲክቶክ ላይ ነው አይደለ? ኢምራን ቲክቶክ አይባልም። ለምን? ስሜ አይደለም። ስሜ ቲክቶክ አይሆንም። ቲክቶክ የምሳው ተግባሪ ነው እንጂ ስሜ አይደለም። ምሳሌ ጃቢር ስራው የሆነ ጥሩ ስራ፣ ምሳሌ ጃቢር ማናጀር ከሆነ የጃቢር ስም ተቀይሮ ማናጀር አይሆንም፣ ግን ጃቢር ማናጀሩ ይባላል። እኛ አላህ እግዚአብሔር ነው ወይም ደግሞ እግዚእ ነው ስንል ገዢ ነው ማለት በግዕዘኛ ነው። አላህ ገዢ ነው፣ ግን ደግሞ እግዚአብሔር የሚለው ለአምላካችን አንጠቀመውም። እኔ አምላኬን የሚጠራው አምላኬ ራሱ ባወጣው ስም ነው እንጂ እኔ ለአምላኬ ስም አላወጣም። እኔ ማን ለአምላክ ስም የማወጣው? ጃቢር ቤተሰብ ስም ያወጡለት አይደለ? እኔ ጃቢር መጥቼ ጃቢር ማንተ ቲክቶከር ነህ አይለው፣ ማናጀር ነህ አይለው። ለምን? የራሱ ስም አለው። እንዲሁም እኛ ሙስሊሞች አምላካችን እግዚአብሔር አንለው። ለምን? እግዚአብሔር ብላችሁ ጥሩኝ አላለም። እግዚአብሔር ማለት የኢትዮጵያ ገዢዎች፣ የኢትዮጵያ ቀሲዎች ለእግዚአብሔር ያወጡለት ስም ነው። ባይ ዘ ዌይ እግዚአብሔር የሚለው ስም ራሱ ከክርስትና በፊት የጣዖት ስም ነበረ። ለጣዖት የሚጠቀሙት ስም ነበረ፣ የብሔር አምላክ የሚለው ማለት ነው። ስለዚህ አንጠቀምም። ግን ደግሞ በኮንሴፕት ደረጃ አው አላህ የዓለም ጌታ ነው። ዘጋን። ታዲያ የአምላክ ስም ትክክለኛ ማን ነው ካልን አምላካችን ምን አለ? ኢነኒ አነላህ እኔ አላህ ነኝ አለ። ሀል ተዕለሙ ለሁ ሰሚያ ለሱ ሞክሼ ታውቃለህ እንዴ አለ። ሞክሼ የለውም ለስሙ፣ ስሙም ደግሞ አላህ ነው። አልማዕቡድ ቢልሐቅ በትክክል የሚመለከው ነው። እሺ ይሄን ከተስማማን የመጀመሪያ ጥያቄያችን የሚሆነው ታዲያ ኢየሱስ አምላኩ ማን ነበር የሚለው እግዚአብሔር ወይስ ደግሞ አላህ የሚል ጥያቄ ይነሳል። ይሄን መጀመሪያ ምንድነው የምናደርገው? የኢየሱስ ቋንቋ ምንድነው የሚለውን ማወቅ አለብን። ኢየሱስ የሚናገረው ምንድነው ካን ተመልከቺ። ሞስት ሪሊጂየስ ስኮላር ኤንድ ሂስቶሪያን አግሪ ዊዝ ዘ ፖፕ ፍራንሲስ ዳት ሂስቶሪካል ጂሰስ ፕሪንሲፓሊ ስፖክ ጋሊሊያን ዳይሌክት ኦፍ አራማይክ አለ። ኢየሱስ የሚናገረው ምንድነው ያሉ የታሪክ ምሁራኖች፣ ቄሶችም አዋቂዎችም እንደተስማሙት ኢየሱስ የሚናገረው ቋንቋ ምንድነው? አራማይክ ነው። ታዲያ በአራማይክ የአምላክ ስም ማን ነው? ኢየሱስ አምላኩን ማን አለው ስንል
ይህን መጽሐፍ ተመልከቱ። የመጽሐፍ ሆሊ ባይብል ፍሮም ዘ ኤንሸንት ቴክስት ነው። የመጽሐፍ ጥንታዊ መጽሐፍ ቅዱስ ነው። በእንትና ቋንቋ ማለት በኢየሱስ ቋንቋ ተመልከቱም ብሎ እንደማስቀምጠው ጋድ አለ አምላክ አለ። ማን ነው አለ? አላህ አለ። አላህ ብሎ ያስቀምጠዋል። ስለዚህ ኢየሱስ ራሱ አምላኩን የሚለው ማን ነበረ? አላህ እያ ነበር የሚጠራው። ተስማማን። ቀጥሎ እስቲ በእነሱ ቋንቋ ወዳለው መጽሐፍ እንሂድ ስን ተመልከቱ። ምሳሌ እዚህ ጋር ይሄ ያዕቆብ መልእክት ነው። ያዕቆብ መልእክት ምንድን ነው የሚለው? ያዕበደ አላህ አይሽ አይደለ? የአላህ ባሪያ ያ አላህ ይላል። ስለዚህ አላህ የሚለው ስም በእነሱም አለ የአምላክም ስም ነው። አምላክ የሚጠራበት ስም ነው። ጨረስን። ቀጥሎ የአምላክ ስም እኮ አዶናይ ነው ይላሉ። አዶናይ አይደለም። አይሁዳውያን የአምላክን ስም ረስተዋል፣ አይታወቅም። ስለዚህ እኛ ሙስሊሞች ናቸው። ኢየሱስ ራሱ የተናገረው አራማይክ ነው፣ ስሙም ደግሞ አላህ ነው ብለን ማስረጃ እንከፍትላቸዋለን ማለት ነው። በዚህ አንጻር ይመስላል። ቻሌንጅ አደርጋለሁ። እግዚአብሔር የሚለው የአምላክ ስም ነው የሚል ካለ ገብቶ መሞገት ይችላል። ሊዲያ ቀጥይ። እሺ አሁን ሻዳት ታሲሲ እንደዚህ ይላል። ማሻአላህ አልሐምዱሊላህ አልሐምዱሊላህ። ያ ብዙ ቀንም ቢወስድም ብዙ ሰዓትም ቢወስድም በመጨረሻ ድረስሻልና ለዓለማቱ ጌታ ምስጋና ይገባው ኢንሻአላህ። ያው ግን ከሻሃዳ በፊት ስለ እስልምና በደንብ ተመረሻ አይደለ? ያው ብዙ ቀን ቆይተሻል ከኛ ጋር በደንብ ተመረሻ። ገብቶሻል? ቆይቻለሁ፣ ገብቶኛል። ማሻአላህ። እንደዛ ከሆነ ወደ ሻሃዳው ማለፍ እንችላለን ኢንሻአላህ። እኔ የምለውን ቃል ተከተለሽ በይ። እሺ እሺ። ግን አንዴ ቆይ። እሺ እንቀጥል። አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ተረጋግሺ አብዱሁ ወረሱሉ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ ሙሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ። ከብዙ ጊዜ በኋላ ከብዙ ትምህርቶች በኋላ ሙስሊም ሆነሻል። በልብሽ አመንሽውን በአፍሽ መስክረሻል። የጀነትን መንገድ የነቢያትን መንገድ ይዘሻል። አልሐምዱሊላህ አልሐምዱሊላህ። የሊዲያ የሚለየው ምንድነው? ሊዲያ እህታችን በጣም ብዙ ጊዜ ቆይታለች እኛ ጋር እየተማረች ማለት ነውና በደንብ አውቆ የሰለመ በጣም ደስ ይለኛል። አልሐምዱሊላህ አልሐምዱሊላህ። ከዚህ በላይም ደግሞ አላህ የምታውቂ ያድርግሽ። አልሐምዱሊላህ። ደስታ ይለያል። ወላሂ ይገልጽላችሁ አልችልም። አልሐምዱሊላህ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለአየህዲየ ቢከ አላሁ ረጁለን ዋሂድ፣ አላህ በአንተ የተነሳ አንድ ሰው እንደው ሂዳያ ቢሰጠው አሉ ኸይሩን ለከ ሚማ ጠላት ዐለይሂ ሸምስ፣ ከምድር ሁሉ በላጭ ነው አሉና ለዓለማቱ ጌታ ምስጋና ይገባው። ይሄን ደረጃ ለሰጠኝ ላንቺም ደግሞ ሂዳያ ልስጥሽ ማለት ነው። አልሐምዱሊላህ። ከዚህ በኋላ ሂዳያ ከጨለማ ወጥተሽ ወደ ብርሃን የአምላክን ውዴታ የምታገኝበትን እነዛ የአላህን ውዴታ ያገኛል ወደ በተባለበት እምነት መተሻልና በጣም ደስ ይልሽ ይገባል። ከዚህ በኋላ ምንም ኃጢአት የለብሽም፣ ንጹህ ሆነሻል። አምላካችን ምን አለ? ይغفر لهم ما قد سبق፣ ያለፈ ነገር በሞት ተመብልሻል፣ ንጹህ ነሽ ኢንሻአላህ። ከዚህ በኋላ ጽናቱን ወስደሽ በርቺ ተማሪ። እኛም ደግሞ ከጎንሽ ነን እና እንደነገርኩኝ ተማሪ ነኝ። ከቤተሰቦቼ ጋር ነው የምኖረውና ቁርአን መቅራት ወይ ደግሞ እኔ የምለብሰው በብዛት ሱሪ ነው። የሙስሊም ልብስ ደግሞ ሱሪ አይፈቀድም ይላሉ እና ያለኝ አጭር ቀሚስ ነው። ሰላት ደግሞ እንዴት እንደሚሰግድ ጓደኞች ያሳዩኛል፣ ግን አጭር ልብስ አይሆንም። ደግሞ በጣም ኖርማሊ ያለ ትምህርት ሌላ ነገር ቢዚ ነኝና
በቃ የሆነ እንትን አዘጋጅቶልኝ የምቀራበት ወይ ደግሞ ስለ እስልምና በደንብ የማውቅበት ቦታ እኔ በራሴ ኢንሻአላህ። የት ነው ያለሽው? አዲስ አበባ ነው ያለሽው ወይስ የት ሀገር? አዳማ ነኝ እኔ። ኦኬ አዳማ ከሆነ ኢንሻአላህ ወንድሞች አሉ። እኔ ከዚህ በራሴ ኢንሻአላህ ልብሶችና መስገጃና ቁርአን እልክልሻለሁ። እሺ አይ ችግር የለውም። እዚህ ጓደኞች ስላሉ እኔ ያልኩ ቤተሰቦቼ አሁን ይሄንን ካወቁ ኖርማሊ ተጽዕኖ ሊያደርሱብኝ ይችላሉ፣ አላቅም። ግን እኔ ስለ ሃይማኖቴ በምጠይቅበት ጊዜ በቃ ታውቃለህ፣ ስጠይቅ የሆነ ነገር ትባላለህ። ብዙ ነገር ተብያለሁ፣ ለሰላም ተብያለሁ፣ ቤተሰቦች የራሱ ማለት ነው። እና ሙስሊም ጓደኞች ጋር እንዳትሄጂ ከቤተ ክርስቲያን ደግሞ አብረን ነው የምንሄደው ነብያለሁ። ኖርማሊ አሁን የሙስሊም ልብስ ቤት ከገባ ደግሞ ሌላ ነገር ይፈጠርብኝ ይችላል። አላቋርጣችሁና ይቅርታ፣ ለዚህ ነው ሪካርድ እንዳትፖስቱ ያልኩት። እኔ አታስብ እሺ። ኢንሻአላህ ዮባ ሪካርድ ፖስት ያደርጉ በደንብ ነግራቸዋለሁ። የዮባ ሪካርድ ፖስት አታደርጉ እሺ። ሊዲያ በሁለተኛ አካውንት ነው የመጣችው። ባይዘዊ አካውንቱ የእህቴ ነው ይሄኛው። ኦኬ እንደዛ ከሆነ የሷንም አታርጉላት ኢንሻአላህ። ወይም ደግሞ ስሙን ይሸፍኑት፣ ችግር አለ ስሙን ቢሸፍኑት። አይ እንደዛ ምን ይጠቅማል ማለት ይጠቅማቸዋል እናንተ ሜቢ አይ ሰው ለሰው እንትን ትምህርት እንዲሆን ነው። ከደበቀ ችግር የለውም፣ ግን ደግሞ ቢደበቅ ችግር አለ መሰለኝ። እሺ ችግር የለውም በቃ። እና ለዛ ነው ለሱ ነገር ማለት ጊዜ ያለኝ ማታ ብቻ ስለሆነ የሆነ እንትን በቃ ግሩፕ ቻት ብታቀላቅልም ደስ ይለኛል። የምቀራበትን ስለ እስልምና ተቀበል። አይ ለትምህርቱ አታስቢም። እኛ ግሩፕ አለን እህቶች፣ ወንድ የለበት ሴቶች ብቻ ያሉበት ግሩፕ አለ። ያስተምሩሻል፣ ያቀሩሻል፣ ያማክሩሻል። ችግሮች ካሉ ችግሮችን ያማክሩሻል። ሁሉም ነገር የሚያደርጉልሽ ወንድሞች አሉ፣ እህቶች አሉ። ሶሪ ወደ ግሩፕ ያስገባሻል። እኔ ፎሎ አድርጌሻለሁ። በውስጥ ቁጥርሽ ላኪልኝና እንዲያስገቡሽ አደርጋለሁ። አንደኛ። ሁለተኛ ደግሞ ቤተሰቦች ይላልሽው እስልምናችን ገር ነው። አዲኒውስ አንድ ሰው ከሰለለ በኋላ በአንድ ቀን እንትን ልበሺ፣ ስገጂ፣ ጹሚ የለም በአንድ የሚባል ነገር የለም። ሁሉም ነገር ስቴፕ አለው። አሁን አልሐምዱሊላህ የጀነትን መንገድ የብርሃንን መንገድ ይዘሻል። ኦኬ ቀጥሎ ማድረግ ያለብሽ ምንድነው? በቻልሽው በቃ መስገድ ኢባዳ ማድረግ ነው። ለህይወትሽ ችግር ካለው ግዴታ መኖር የማትችል ምንም አማራጭ የለሽም፣ ተገደሻላ። ሊቃውንቶች ይላሉ አደሩራ ቱቢሑል መህዙራ ይላሉ። ችግር ሁሉ ነገር ያስፈቅዳል። ስለዚህ አንቺ ያን ልብስ መልበስሽ የሙስሊሞች ልብስ መልበስሽ ካለው ችግር የለው፣ ተገደሽ ነው። ዋናው ግን የልብሽ ፍላጎት ነው። እና በቻልሽው የሆነ ቀሚስ ምናምን ነገር ያው ቀሚስ አይተክ በእናንተም አይከለከልም፣ የሆነ የማያስታውቅ ቀሚስ ነገር ልበሽ። ኦኬ ቀስ በቀስ ደግሞ ያስማማሽ ደግሞ ለመቀየር ሞክሪ ኢንሻአላህ። ግን በአንዴ ሁሉም ነገር ይሁን የሚባል ነገር እንደዛ እምነት የለንም ሙስሊሞች። ለዛ ነው ቁርአን እንኳን ሲመጣ አምላካችን መጥቶ በአንዴ ሁሉ ነገር አልከለከለም፣ ስቴፕ ባይ ስቴፕ ነው። ዲናችን ገር ነው፣ ለሁሉም ገር ስለሆነ ኢንሻአላህ በዛ ተወቂ። ዋናው ማወቅሽ ነው፣ በደንብ መማርሽ ነው። ስለዚህ የመማሪያ ግሩፕ ግቢ። እህቶች ደግሞ አሉ ኢንሻአላህ። ደግሞ ያው ልብስ አያስፈልገኝ የሚመስል ችግር የለውም። በቃ መስገጃና ቁርአን እልክልሻለሁኝ፣ አማርኛ ቁርአን ማለት ነው። እሱን አድርጌ መጽሐፎችን አድርጌ እልክልሻለሁ ኢንሻአላህ። በደንብ ተማሪ። ስም በውስጥ እሺ። ሊዲያ አፈልግም እንድታውቅ መናገር ስለማችል በውስጥ እናድርገው አይደለ ሊዲያ? እሺ አዎ ችግር የለውም እና ችግር የለውም። እሺ ሊዲያ በአንድ ልብስ ቀይሪ አይባልም። ታሽው ግን ጥሩ ልብስ ለመልበስ ሞክሪ። ራስሽ መቻ የምትች ደግሞ ከሆነ እንደዛ ሞክሪ። በጣም አመሰግናለሁ። የምር ይሄን እዚህ ቦታ እንድደርስ ያደረጋችሁ ምንድነው ልፋት እና ለጊዜ ጠፍቼ ነበር ካስታወስክ 2 ቀን ምናምን እና በቃ እስልምናን የነካ ልክ ኡስታዝ ዋሂድ እና መስለም ወይ መጨለል ነው ትርፉ። ታውቃለህ 2 ቀን ወይ ማንበብን እና እናንተ ጋር መምጣትን ያቆምኩት ቀን ራስ መሆን አቃተኝ። ከምሬ ነው መልክ እና በጣም ነው የማመሰግናቸው። እኛም በጣም እናመሰግናለን። አልሐምዱሊላህ ሜቢ እረስታችሁ ከሆነ ሊዲያ ማለት ገብታ ስጠይቅ ሙስሊም ተብላ እንዳው መስቀሏን ያሳየች እሷ ናት። እሺ ካስታወሳችሁ
ተነቅሳ ምናምን ያሳየችው ናትና አልሐምዱሊላህ። እኔ በጣም ደስ ያለኝ ምንድነው ብዙ ቀን ቆይተሻል፣ እንደውም ጠፋች እያልኩ ነበር። እንደዚህ ሰው ቆይቶ በደንብ ተምሮ መምጣቱ ትልቅ ፖይንት ነው። አላህ ምስጋና ይገባ። አንቺ ደግሞ ጽናቱን ይስጥሽ። ኡስታዝ ወሂድ ብሎታል። እስልምና ነካ መስለም ወይም ደግሞ መጨለል ነው። ለዛ ነው ክርስቲያኖችም ደግሞ አሉ አዳምጡ። ኢማ አንቱስሊሙ እስልምናን ትቀበላላችሁ፣ ወኢማ ደግሞ አምላካችሁን እምነታችሁን አውቃችሁ በጥርጣሬ ትኖራላችሁ። ይሄ የኔ ቻሌንጅ ነው። እኔ እስካለ ወንድሞች እዚህ ሚዲያ ላይ እስካለን ዳዕዋችን ይቀጥላል። አልሐምዱሊላህ የዛሬ የነዚህ ሳምንት የተባረከ ሳምንት ነው። እስካሁን 4 ሰው ነው ሻሃዳ ያዘው ከትናንትና እስከ ዛሬ ብቻ 4 ሰው ነው። 4 ሰው አስባችሁታል? አልሐምዱሊላህ እና አሁን የሚቀጥላል ዳዕዋችን ይስፋፋል ኢንሻአላህ። ወገኖቻችን አምላካችሁን ወቁ። እኛ እዚህ ተቀምጠን እንደዚህ የምናወራችሁ የምናስተምራችሁ ስራ ፈት ለፍላፊ ሆነ አይደለም። ለእናንተ አስበን ነው። እኛ ያገኘነውን ብርሃን እኛ ያገኘነውን ሰላም እንድታገኙ ለእናንተ እናዘንላችኋል። ለምን እናንተ ያላችሁ ጨለማ ውስጥ ነው። ሶስት አምላክ እየተመለከ ነው ያለው። አምላክ እየተቀለደበት ነው ያለው። ከሱ ወጣችሁ የፈጠራችሁን አምላክ አገኙና ሁላችንም እኩል ጀነትን እንግባ የሚል ሐሳብ ስላለን ነው። ስለዚህ ሁልጊዜ እየመጣችሁ ትማላችሁ። አይ ቲንክ ከስር የሚያዳምጡ ብዙ ሰዎች አሉ፣ ክርስቲያኖች ማለት ነው። እናንተም ደግሞ አላህ ሂዳያ ያስጣችሁ ዱዓ እናደርግላችኋለን። አዳምጡኝ። ስለ እስልምና ያልገባችሁ ነገር ካለ ማወቅ የሚፈልጉት ነገር ካለ እባካችሁ በየትኛውም ሰዓት ግቡና ጠይቁን። እንደውም ከዚህ በኋላ ኮድ አለ። ኮዱ ምንድነው? አንድ ሰው ገብቶ እስልምና አልጠየቅም ካለ በቃ ካላስ አናስገድደው፣ ጭራሹ እምነቱን አነካበትም። እስልምና ላይ ብቻ እንመልሳለን። ስለዚህ የትኛውም አካል እስልምና ማወቅ እፈልጋለሁ የሚል ካለ ኮሜንት ላይ ጻፉ። እንዲሁም መልሳለ ደግሞ የምትሉ ካላችሁ ግቡና እንወያይ እና አልሐምዱሊላህ በጣም በጣም ደስ ብሎኛል። አሁንም ግን ጀማ እንቀጥላለን። ሁላችሁም ይሄ የሁላችሁም ትብብር ነውና ሁላችሁም ወንድሞቼ ጀዛኩሙላህ። አሁንም ደግሞ እንቀጥላለን። እንደውም ባለፈውም ነግራችኋለሁ። አላህ ካለ በዚህ በ2 ሳምንት በዩቲዩብም ጠብቁን፣ በፌስቡክም በአዲስ ስቱዲዮ እንገናኛለን። እሺ ኢንሻአላህ። በአዲስ ስቱዲዮ ስላችሁ በአንድ ጊዜ ብቻ ዩቲዩብ ላይም ፌስቡክ ላይም ቲክቶክ ላይም በካሜራ የሚሰራጭበት መንገድ ጀምረናል። አላህ ያሳካው። እንገናኛለን እንዳረሱ። ጃ የሚጨመር ካለ ጨምርበት። ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። ሊዲያ በጣም ነው ደስ ያለኝ። ማለት ያው እናወራ ነበር፣ ያው እሷ ያሳለፈቻቸውን ነገሮች እኔም ማሳለፍ ነበር፣ ትጠይቅ ነበር፣ እንዴት ነበር ያደረገክ ምናምን ትለኝ ነበርና ያው ፋይናሊ ያው ሁሉም ሰው መጥቶ መጨረሻ ላይ ላይክ ያው ከክርስትና ወጥቶ የሚሰልሙ ልጆች ብዙን ጊዜ አሳልፎ የሚመጡትን ነገር አሳልፎ አሷ አልሐምዱሊላህ መጨረሻ ላይ አላህ ሂዳያ ሰጥቷት እስልምናን ተቀብላለችና አንድን ሰው ለማግባት ውሳኔ ሊወስን ይችላል ወይ ስራ ለመልቀቅ ወይ ትልቅ ዕቃ ለመግዛት ወይ ትልቅ ነገር ላይ ብሩን ኢንቨስት ለማድረግ ብቻ በጣም ብዙ ትልልቅ ውሳኔዎችን ይወስናል። የሰው ልጅ ግን ላይ እስልምናን እንደመቀበል ሆነ ያህል ውሳኔ የተለቀ የገዘፈ እንዲሁም ደግሞ ደስ የሚያሰኝ የላቀ እኔ እንጃ በረከት ያለው በረካ የሆነ ውሳኔ አንድም የለም። ይሄ ነው በቃ በህይወታችን ኖረን ልንወስነው የምንችለው ትልቁ ቀዳሚው ዋነኛው ውሳኔ ይሄ ነው። አንድ ሰው ወደ እስልምና ለመቀላቀል ሲወስን የሚወስነው በጣም ትልቁ ውሳኔ በጣም በምንም አይነት ሊወዳደር አይችልም። እና ይህንን ውሳኔ ለመወሰን ደግሞ ዝም ብሎ ሰው መሆን እንትን አይቻልም። ዝም ብሎ ሰው እንደዚህ አይነት ውሳኔ አይወስንም። ልባምነት ያስፈልጋል፣ ቆራጥነት ያስፈልጋል፣ የተፈጠሩበትን ዓላማ መረዳት ያስፈልጋል። አንድ ሰው በዚህ ምድር ላይ የተፈጠረው የዓለማቱን ጌታ ያ በአንድነቱ ላይ ሁለትነትም ሶስትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በጠባቂነቱ ላይ እንቅልፍ አይደለም ማንጎላጀጅ የሌለበት እሱ ፍጥረቶቹን ራሱን ለማሳወቅ ለማስተዋወቅ ከፍጥረቶቹ ጋር ወርዶ ትምህርት ቤት የማይሄድ አብሮ የማይጫወት በቃ ይሄ እንትን ከፍጥረቶቹ ጋር አንድ ላይ ሆኖ እነሱን መስሎ ከነሱ ጋር የሚኖር አምላክ አይደለም። ይህንን አምላክ ለመገዛት ተፈጥሮ ለማሟላት የተፈጠርንበትን መንገድ እንትን ለማለት ይህንን ውሳኔ ለማልቅ ልባምነት ያስፈልጋልና ሊዲያ ዛሬ ጀግና ሆነሻል። የጀግናውን ውሳኔ ወስነሻልና አልሐምዱሊላህ ያ የፈጠረሽን አምላክ ድሮ የሚያኖርሽ ከልጅነት ጀምሮ የጠበቀሽ ያበላሽ ያጠጣሽ ከክፉ ነገር ሁሉ ሲጠብቅሽ የነበረው እሱን አምላክ እንግዲህ በትክክለኛው መንገድ ነቢያት ሲገዙበት በነበረው መንገድ ልትገዡ ያንን ትልቅ ውሳኔ ወስነሽ አልሐምዱሊላህ እስልምናን ዛሬ
እስከዛሬ ከኛ ጋር የመጣሽው ላይክ መንገድ እስከዛሬ ከኛ ነገሮች የተማርሽው ትምህርት ወደ እስልምና ሃይማኖት እንድታቀኝ በቂ ነው። ላይክ በቂ ነው። ገባሽ አይደል? እስልምና እንድትቀበይ ማለት ነው። ግን እስልምና ሃይማኖት ላይ ግን ለመቀጠል እስልምና ሃይማኖት ላይ ለመንጽናት ግን ስለ እስልምና በደንብ ማወቅ አለብሽ። በደንብ ላይክ አላህ ማን ነው? አላህ ምንድነው? እስልምናስ ሃይማኖት ምንድነው? እኔ ስለ እስልምና ላይክ ማወቄ እንድሰልም ያደረገኝ እውቀት ብቻ ነው እንዴ? አይደለም። በጣም ጥልቅ ነው። በጣም ማለት ነው። እና እሱም ማወቅ የበለጠ በእስልምና ላይ እንድትጸኝ ያደርጋል። እንኳን አንቺ ይቅርና በእስልምና ሃይማኖት ትልቅ አሊም የምንላቸው በጣም ትልልቅ አሊሞች እነሱ ስቲል ነው ዛሬ አላህን አጽናን እያሉ ይለምኑታል። አላህን እነዛ አንተ ያልተቆጣህባቸው ቀጥተኛውን መንገድ የተመሩትን ሰዎች ከነሱ መካከል አድርገን ብለው ሁሉ ጊዜ ወደሱ እያንጋጠጡ ዱዓቸውን ወደ አላህ ይልካሉ። ስለዚህ እስልምና ሃይማኖት ወደ እስልምና መግባት ብቻ ሳይሆን እስከ ሞት ድረስ በእስልምና ላይ መጽናት ነው፣ ከመንገድ ነው። ይሄን ቀጥተኛ መንገድ እስከ ሞት ድረስ መጓዝ ነው። ስለዚህ አምላካችን አላህ ያጽናን፣ ሁላችንንም ቀጥተኛውን መንገድ ይምራን። አንቺም ደግሞ መጠንከር አለብሽ፣ ምክንያቱም ላለው ስለሆነ የሚጨመርለት በምንም አይነት ሁኔታ እኔ ኑርሽ ጨነቀኝ ጠበበኝ የምትዩ ነገር ካለ ምንም ነገር እየጎረበጠሽ እንድትቀበዩ እንትን አይልም። እስልምና አይፈቅድም። አላህ በእርሱ ላይ እውቀት ያላችሁ ላይክ የሌላችሁን ነገር አትከተሉ ነው ያለው። የምትከተው እውቀት ያለሽ ነገር የገባሽ የተረዳሽ ሁሉ። ስለዚህ ምንም እንዳይጎረብጥሽ እኛም አለን ከጎንሽ፣ እኔም አለው። ኤኒ ታይም በውስጥ ጻፊልኝ፣ እንደ ወንድምሽ ከጎን ነኝ። ትምህርት ትማሪያለሽ። እና ሌላው ደግሞ ምንድነው ኢምራን እንደተናገረው ዛሬ ሰለምሽ ከዛ ጠዋት በሌሊት ገበያ ትይጂና ኒቃም ገዝተሽ ኒቃምሽን አርገሽ ቁርአንሽን ታቀፈሽ በቃ እኔ አክራሪ ሙስሊም ነኝ ምናምን እንደዚህ በየሚል እኛ ሃይማኖት የለ። ስለዚህ ገር ነው ሃይማኖቱ ማለት ነው። ስለዚህ ምንድነው የምታደርጊው? ቃስ እያልሽ ህይወትሽ ላይ እንዳትጥይ፣ ህይወትሽን የሚያበላሽ ህይወትሽን ወደ አደጋ የሚወስድ ነገር በፍጹም እንዳታደርጊ። ረጋ እያልሽ ሁሉንም ነገር በስነ ስርዓት አድርጊ። ግን ዋናው ነገር ምንድነው ሲባል አንደኛ አላህ አምላክሽ መሆኑን መስክረሽ ለሱ ለመገዛት መወሰንሽ የትልቁ ውሳኔ ነው።